እግዚአብሔር ለምንድነው የፈለግነውን ነገር ወዲያው ዝርግፍ የማያደርግልን? ወዲያው የማይሰጠን ለምንድነው? አይቸግረው አይደል? አይቸግረው። ሁሉ የሱ ነው። ሊያደርግ ይችላል። ችሎታ አለው። ዛሬ የጠየቁትን ነገር ዛሬ ሊሰጠኝ ወይንም ዛሬ ተስፋ የገባልኝን ነገር ዛሬ ሊያደርገው የሚችል አምላክ ነው። ለምንድነው ዝርግፍ የማያደርገው? ለምንድነው የማይሰጠን? ለምንድነው ቶሎ ማይሆነው? በተለይ አንዳንድ ጊዜ ልባችን የተንጠለጠለባቸው ብዙ ነገሮች አሉ። ጌታማ ይህን ሳላደርግ አይምጣ የሚሉ ሰዎች ሰምታችኋል አይደል? ምን ለማለት እንዳሰብኩኝ ታጠረጥሩ አቀሩ። ብዙ ነገሮች አሉ ቶሎ እንዲደርሱ የምንፈልጋቸው። ለምንድነው ቶሎ ማይሰጠን? እግዚአብሔር የሚሰራበት የራሱ ጊዜ አለው ወገኖች። የፈጠረን አምላክ ይሄ ልዑል አምላክ የሚሰራበት የራሱ ጊዜ አለው። በእኛ ታይም ውስጥ ልናስገባው አንችልም። እግዚአብሔርን በእኔ ካላንደር ውስጥ እግዚአብሔርን ላስገባው አልችልም። እሱ የዘመናት አምላክ፣ ዘላለምን የፈጠረ፣ ዘላለም የማይገዛው፣ ታይም የማይወስነው፣ ካላንደር ላይ ቁጭ የማናደርገው አምላክ ነው የምናመልከው። የራሱ ጊዜ አለው እግዚአብሔር። በእኔ ካላንደር አይሄድም፣ በእናንተ ካላንደር አይሄድም፣ በእናንተ ሰዓት በእናንተ ታይም እግዚአብሔር አይሄድም። የራሱ ጊዜ አለው። አንዳንድ ጊዜ ነገሮች የማይሆኑ እስከሚመስሉ ድረስ እግዚአብሔር ዝም ይላል። ግን ተስፋን የሰጠው ምን ያደረገ ነው? የታመነ ነው። እግዚአብሔር የተመሰገነ ይሁን። አብርሃም አይችልም በተባለበት ሰዓት ተስፋውን ጠብቆ የመጣ አምላክ እንዲችል አድርጎታል። በራሱ ጊዜ ነው የሚሰራው እግዚአብሔር። ልጅቷ አባቷን ግቢያቸው ውስጥ ያለ አንድ ኮክ ፍሬ አፍርቷልና አባዬ ቆርጠ ካልሰጠኸኝ አለችው። አባቷ ልጄ ገና አልደረሰም፣ አልበሰለም። ብዙ ተከራከሩ፣ እምቢ አለች ካልሰጠኸኝ። ከዛ በጣም ስጨቀጨቀው አንዱን ቆረጠና ሰጣት። ወዲያው እንደገመጠችው እንደነከሰችው ተፋችው፣ በእጇ ያዘችውንም ወረወረችው። ብዙዎቻችን ከዚህ የተለየ ህይወት የለም። በአይናችን የምናየው ነገር ወዲያው የኛ እንዲሆን እንፈልጋለን። እግዚአብሔር ግን ምን እንደሆነ ያውቃል። ለኛ የሚያስፈልገንን መቼ እንደሚያመጣው እግዚአብሔር ያውቃል። ክብር ለእግዚአብሔር ይሁን። ነገር ግን እግዚአብሔርን በእምነት በመጠበቅ የሚሆን ነገር እንደዛ ፍሬ መራር አይደለም። እንዳልበሰረው ፍሬ መራር አይደለም። እግዚአብሔር በጊዜው በህይወታችን የሚያደርገው ነገር፣ በህይወታችን የሚፈጽመው ነገር ውጤቱ ጣፋጭ፣ ውጤቱ የምናመሰግንበት ነው የሚሆነው። እግዚአብሔር ይርዳ። ብዙ ጊዜ የምናተኩረው እንደ ሰው የሚሆንልን ነገር ላይ ነው። ተስፋ ያደረግነውን ነገር ቶሎ ለመጨበጥ ትኩረታችን ነገሮቹ ላይ ነው። የእግዚአብሔር ትኩረት ደግሞ ነገሮቹ ላይ ሳይሆን ማላይ ነው፣ አንተ ላይ ነው፣ አንቺ ላይ ነው። ብዙ ነገሮችን እግዚአብሔር እንዳውም እንደ ማስጠጊያ የሚጠቀማቸው ይመስለኛል። ከእርሱ ጋር እንድንጠጋ፣ ከእሱ ጋር እንድንጣበቅ ፊታችን የሚያመጣቸው ይመስለኛል። እግዚአብሔር የእሱ ቁም ነገር አንተ ነህ ወይንም አንቺ ነሽ፣ እኛ ነን። እኛን የበለጠ ወደ እሱ ሊያቀርበን ይፈልጋል።